ይፈለጋል እና ጊዜው ትልልቅ ሰውን የመግፋት ትልልቅ ሰውን የመዘርጠጥ ተቋማትንም የመገንደስ ነገር አለ በትውልዱ ይባላል በአንድ በኩል ማለት ነው። በሌላ በኩል ደግሞ ማንስ ሆነ ማንስ የህግ የበላይነት ነው እነሰርሽስ ቢሆን ላይ ታሰሩ ነው እንዴ የሚልም ተከራካሪ አላችሁ። እናንተን ያክል ሰው መታሰር ነገ ለእርቅ ነገ ለሰላም ነገ ለሽምግልና ስትጠሩ አንድ ወርም ቢሆን ካቴና እጃችሁ ላይ ነበር በተከበበ አጥር ነበራችሁ። እንዲህ አይነቱ ነገር ትልቅ ሰው ለማሳጣት ነው የሚለውን ሐሳብ ትጋራዋለህ? እኔ የተወሰነ ሰው እንደዚህ ብሎ ሊያይ ይችላል። እነዚህ ሰዎች እነዚህ ሶሻል ሚዲያው ላይ ያሉ ሰዎች ይሄንን አስበው ሊሆን ይችላል። ምክንያቱም አይ ዶንት ኖ ሞቲቫቸው ምን እንደሆነ አላውቅም። ምናልባት እኛ ህብረተሰቡ ለኛ የሚሰጠው ግምት ለኛ ያለው ነገር እኛ የምንሰራው ስራ ወይ እነሱ የሚመኙት የነበረ ነገር ነው። እንግዲህ መቼም ሁሉም ሰው እንትን ሊሆን አይችልም አይደለ? እና እሱን እድል አተውት ቀናት ይሁን መቀኝነት ይሁን ምን ይሁን እሱን አናውቅም። እነዚህ ሰዎች እንደዚህ አይነት ሐሳብ ይዘው ተነስተው ሊሆን ይችላል። ምክንያቱም ምንም ነገር ሳይደረግ አሁን ሁሉም ሲናገሩ እንደነበረው እንዳልደጋግሙ ብዬ ነው። ሁሉም ነገር ሲናገሩት እንደነበረው እንደዚህ አድርገዋል፣ ሌቦች ናቸው፣ ዘርፈው ህዝቡን ደም አስለቅሰው ምናምን ከህዝቡ ጋር ከመላቀስ ውጪ ደም ሲያስለቅሱ የኖሩ ሰዎች እያንዳንዳቸውን በምናነጋግራቸው ነገር እናነጋግራቸዋለን። ችግር የለውም። ህጋዊ በሆነ መንገድ እንናገራቸዋለን። ስለ እንደዚህ እንዳይመስል እና እናናግራቸዋለን። እነዚህን ሰዎች ግን እነሱና እነሱን የሚመሳሰሉት ሰዎች ይሄ ለመገንደስ ትልልቅ ሰው እንትን ለማሳጣት ምናምን ሊሆን ይችላል። እኛ ከሜክሲኮ ከወጣን በኋላ ወይም ዳኒ እንዳለው ኦክስፎርድ ያለው ባይዘው ኦክስፎርድ ዩኒቨርሲቲውን ነው ትምህርት ቤት ነው እና ብዙ ነገር ተምረንበታል። ልክ ሰለሞን እንዳለው ከውስጥ ወደ ውጭ ያየንበት ብዙ ነገር የተገነዘብንበት ለስራችንም ለምናችንም ጠቃሚ የሆኑ ነገሮች ብዙ ነገር ያገኘንበት ስለሆነ እንደ ትምህርት ቤት እንውሰደው ነው። ባንደኛው ሰዓት አማራጭም አይኖራችሁ አማራጭ አለን። ስንናደድና ስንበሳጭ መዋል እንችላለን። አማራጭ አለን፣ ችግር የለውም። ከዛ ውጭ ግን እኛ ይሄንን ጉዳይ እንደ ያዋርሟችኋል ማለት ነው። ኦክስፎርድ ካረጋችሁት አርሟችኋል። ኦክስፎርድ እኮ የተማረ ብዙ ዲጂ ያለ እኮ ያልታረመ ፒኤችዲ ይዞ ምንም እኛ የታረምንበት